ሲባል ዘይት የበዛበት ቦምቦኝ ነው መስሎኝ። ምንድነው? ምን ሊሰራ ፈልገው? ሰራዋክ በጣም ያስገርም። አረክ እዚህ ጋር ምን ነገር እንደተጠቀመ ይታል። ምን እሺ ማጂክ ነው? ለምን መሆኑ ነው እንግዲህ እያሳየን እኮ ነው። ማጂክ አለኝ ነው ይመስለኛል። እንደዛ ነው። አይ እንደዛ ይመስለኛል። ቆይ ቆይ ነው። አይ በደንብ ነው እስቲ ዋውና ሙቀቱ ነው። ሙቆ እየወጣለት ነው። እኔ ምንም አልመሰለኝ። ሙቆ ያው ከእንደገና በእውነቱ ግን አነበሽዋል። ይሄን ነገር በእውነት ትልቅ ሰው ነሽ አንቺ። ይሄ ሙቆ ያው የኑር ማይንድ አሁን ይሄ ማለት የምር ያለውን ነገር ነው። መጨረሻ ላይ አይተሻል። መጨረሻ ላይ የወጣ ነው ወጣት ብሎ ማለት የደፈነው መጨረሻ ላይ ሲለቀስ ወይ ሆድዋን ብለም ያለው እርግጠኛ ነኝ ማለት የምር እንዲህ ቀኑን ሙሉ እንዲህ ብሎ ነው ያለው። ነግዝ የሚያሳዩት የሆነ የራሳቸውን እንትን አላቸው አካላቸው አረ ግን እኔ የምለው የምር ቆይ ልጆቻቸውን አይፈልጓቸውም? ውጭ ሀገር እኮ እንደዚህ እኮ የምር ዲ አሁን የስንት ወር ልጅ ይሆናል? የስንት ወር ልጅ ይሆናል? ፋፍቶ ነው የሚሰውነታቸው ፋፍቶ ነው ማለት ነው። አረ ለዚህ ባይ ሲልስቲ 78 ነው አይደል? አይ ነገር እውነቱን ነው። ኢትዮጵያ ውስጥ ያው መቀንጨር ስላለ አቀንጨር ይባላል። ይሄ ነገር እሱ ነገር በሽታ አይደለም። አቀንጨራ የችጋር ነው ሲል ችጋር ሲጎዳ ነው አቀንጨራ። ልክ እንደ ጥቁር አሳ እዚህ ጋር መጣው ተከሻ ይጣብና ሆዲ ነው። በዛ ነው ነው ማፋፋ ሰምተህ ተከሻ ይጣብና ሆዲ ሰማ ነገራችን እና ታውቃለህ ሁሉ ነገር ሞክረው ነው የሚያሳልፉት። ለዛ ነው ገደልከኝ መሰለኝ። ልጆች እራሱ አይተሃል አያለቅሱም። እኔ ግን ማለት መቀንጨር ያልሽው ነገር ተመችቶኛል። እዚህ ከሌላ ቪዲዮ ከዛ ወደ የምታዩት ከለር ሳይሆን ከለርፉል የሆነ ነገር ሳይሆን የሚሰጠው ናቹራል ወንድ ናቸው። ወንድ ናቸው ሴት ናቸው ማለት ምንድን ነው? በጣም ሲባል ዘይት የበዛበት ቦምቦኝ ነው መስሎኝ። እዚህ ከንፈር ላይ ደግሞ ንብ ቢነድፈው ምን እንደሚመስል አስቡት። ከለር ሰጥቶ ወደ ተፈጥሮ ቀለም ይመልሳል። ያ ማለት ይጠቆረባቸው ከንፈር ይመልሳላችኋል። እንታይ ነው ተጋጋሚ ጥያቄ መሰረት በዲስካውንት ይዘንላችሁ መጥተናል በ9000 ብር ብቻ። ታዲያ ይሄ ዲስካውንት የሚቀጥለው እስከ ፋሲካ ድረስ ስለሆነ በነገራችን ላይ መልካም ምሽት ይሽካል ቀደማችሁ እንዳትረሱ። በተጨማሪ አንቺ እዚህ ላይ አንድንም ማስነደፍ ነው በደንብ ያምርለታል። ግን መልካም ባራላ ምንድነው አልገባኝም። ምንድነው ሀሳቡ ነው? አረ ወንድ ልጅ ምንድነው ወንድ ልጅ ምንድነው ጥቅሙ ምንድነው? ምንም አልገባኝም የምር ግን። አረ ምንድነው ግን አንድ አይደለ እንዴ? ምንድነው እንደዚህ ነገርኛ ባላይ ይስ አቤት ትከፍላለህ። ኤላ መጣ ተዋለ የማይኒ ያንተ
ኧረ የለኝም ይለኛል። በቪዲዮ እኮ ተቀምጧል እኮ ተደርሶ። ለማንም ልክ አላውቅም እኔ። መንገድ ላይ ስሸና ከፎቅ ላይ ሆነን ቀርጸናል። ምን አለ ቆርጦ በጣም አሁን አልነበረ ማማረር የነበረ ቤዛኔ ያደለው ተከፍለው ይልካል እና እንክፈለን። እኔ እድል እንደነማ እኮ ግልጽ ነው። አሁን ትከፍላለህ ወይስ ይለቀቅ? ልቀቁት። ብሬልኝ ይስ አቤት ያው በነገራችን ሌላ የሚመችልኝ የምቃቁት እዴ ትመችኛለሽ። ኔክስት ምን እሺ ነው እንዴ ራሱ እኩል አላደረጉም። የምር ይሄ ነው ታሪክ መጃጅ እናዴ አሁን እየመጣ ሄደ ነው ለምን ምጥድት ነው እንዴ ነው ምጥድ ነው። አንዳንድ ሰዎች አሉ አይምሮ ላይ የሚጫወቱት ነገር አለ። አንዳንድ ሰዎች ማለት ነው ጥሩ ታለንት አያስቅም። የምር አያስቅም። ያልገባ ነገር አለ። ምን ችግር አለ በሚችለው ቢሰራ አይደለም እኮ እዚህ ጋር ያለ መሰል። አንዳንድ ሰው ደግሞ ይሄውን እየመጣ ነገር አለ ቻሌንጅ ምናምን ተብሎ ምናምን ስፖርተኞች የሚሰሩት ነው የሚሉት ነገር አለ። ምን አንደኛ ይወልልህ ነው ሁለት ኩሻፕም ሰራ አድም ወረድክ በቃ ሰርተ ሚር ነው እንጂ በነገራችን ላይ ማለት አንደኛ የለበሰው ልብስ ራሷን ሱሪ ምንድነው ወይ ስፖርት ልብስ አይደለም። አስቅም ግን ለማንኛውም እንጨርሳለን። ኧረ ያሳዝናል። ይሄ ያስቃል፣ ያሳዝናል። ኧረ ጎበዝ ነው እንደውም ያማን ቡሌንታ ትዝ ካልሽ ዝም ብሎ ወደ ተዘዋል ብሎ የመናስ ምን የመናስ የጂ ሚክሰር ነው ማለት ቆይ ከንፈሩ እንኳን አይነካውም እንዴ ሲገባ? ኧረ መለስ አድርገሽ ኧረ ወይኔ አፍ አንዳንድ የሚገርም እንትን ያለው ሰው አለ። ገብቷል ከንፈሩ ምን አልገባ አረጋት እኮ በነገራችን ላይ ሰው ፊት ስለሆነ ነው። እቺ በትንሹ ወረሰ እውነትን ነው። ኤማ ብቻውን ቢሆን እንጃ ከነድስት ነው የሚወጣው። ዲ ታረም ናፉስ አገነፋም አልኩ እኮ ዝም ብሎ ነው እንዲህ አድርጎ እዛው ምሪንዳ ነው አይኖ ላይ ለቀም ነው ያዘው የሚገርም ሻምፓኝ ነው የምር አታውቅም። ለእንትና ሰራ አርከፈከፈው አይደል እንዴ? አትበላ እንዴ ነው ያርከፈከፈው እኮ በላት። ያ በነገራችን ላይ የእንትን ነው የፒንቲዎች ነው የምን ሰርግ ምንድነው? በረኪና ነው ያዘው ምንድነው? እስቲ በደንብ ፖዝ አድርግልኝ እስቲ። ፋንታ ምንድነው ያዘው? ፋንታ ነው። ለዚህ ይሄን ውሳኔ ለመወሰን በጣም ብዙ አጥቻለሁ። አብቃል ምንድነው? እንደለመድከው ሰርፕራይዝ ታደርግኝ ነው? አዎ የህይወቴ ትልቅ ውሳኔ ነው። መጠጥ መለመለ ምንድነው? አባው ነው እንደመሰበለ ሁሉ ነው። እናንቺ ለዚህ ቀን ደርሰናል። ተሸሰበሽ ተቀደሽ ማሪ ይሄን በጣም ቆራጥ በእናትህ አሁን እቺ ምን አደረገሽ ነው? ለዚህ ይሄን ውሳኔ ለመወሰን በጣም ብዙ አድርጎ እቺ ምን አለ እንደለመድከው ሰርፕራይዝ ታደርግኝ ነው? አዎ የህይወቴ ትልቅ ውሳኔ ነው። ምንድነው እንደዚህ መጥመልመል አልበዛ
እኔ ደግሞ በቃ ጥሩ በረገገ ምናምን ፈረጥጠብኝ ነበር። አሁን እቺ ምን አደረገሽ ነው የምትለው? እዚህ እነሱን በጣም ብዙ ወጥቻለሁ፣ ብዙ ወርጃለሁ። ያማን ያዛይራል ግን ያምራሉ እና ውሾች ነው ብዙ ጊዜ ካየህ የሆነ ነገር አለ ሰዋቸው ስታይ ምናምን ደስ የሚል ነገር አላቸው። ኔክስት ሰርግ ነው መልካም ጋብቻ እጅ ምንድን ነው ቀለበት የተደራረጉ ነው። ያዋርድ አትናገር ነገር አባይ ምኑ ነው ምንድነው? የት ሊሄዱ ነው አባ? ምሳ አልተበላም ነገሩ። እንዴት ነው ነገሩ አባ? ሲመስለኝ ሙሽሮች ዘይተው የመጡት ለዛ ነው ተናደው ይበልሽ በጊዜ ወጪም እዛ ስትኳኳይ እዚህ ገና ይበላት ያብድ ማለት ነው። እግዚአብሔር ይመስገን። እንዴት ነህ? እንዲሁ ሎተሪቱ ደርሰኝ እንዲሁ ደስ ብሎኝ ነበረ እና መስታወቂያ አይደለ እንዲሁ ብሩም የለም ብለውኝ እንዲሁ እናንተ መስታወቂያ ስለላችሁ ሄዳችሁ እንዲሁ አውጥታችሁ አብዮለ እንድንተማመን የወጣቱን ስልክ ምናምን ብሪቱም ካለሽብኝና እዚህ ጋር ቁጭ ብዬ ተበላ ማለት ሜስቲ ነኝ የምር በነገራችን ላይ የምር ይሄ ልጅ የሚሰራቸው ነገር ይወጣል የምር ይመቸኛል። ወጣበት እኮ እንዴ አይገሉትም እንዴ? ምን አስበው ምን ሊያገባ ነው ጥያቄ። ይሄማ እርግጠኛ ነኝ መተራሱ አግባ የምትለው ያገባል። ይሄን ያላገባ አስቸጋሪ አሁን እንደዚህ አይነት ሰው ያናዳል። ወቴን አናደዳ አናደኛ ነካ የምር የዚህ ሰው ወሬ ግን የምር ግን አይተሽዋል። አይ በዚህ ሳይሆን ኖርማል ሰውየው ማለት የምር ምን እንደተደረገበት በሰደፍ መቱኝ በእንትን ምናምን እኔ እንጃ ምን አይነት ጡዘት ቢጦዝ ነው ሰውየው ምን አይነት ጡዘት ቢጦዝ ነው ሲመስለኝ እንትን ነው እንደዚህ አይ ጋንጃ በሉባንጃ ታጨስ እንደዛ ነው። አረ ይሄ በሉባንጃ አይደለም በእንትና በሉባም ታጨስ እንደዛ ነው እንዴ ልባባ ራስ መጣ ማለት እንዲህ በታጨስ ነው እንደዚህ አትሆንም በጣም ነው እሺ እኔ በዚህ ላይ የምለው ነገር አለኝ የምር እነዚህ ቻሌንጅ የሚሰሩት ልጆች ነው። ኧረ እባካችሁ አትቀናጡ። እውነት ምንድነው ጥንካሬ ነው ምንድነው? እኔ አልገባኝም። አሁን ምንድነው ይሄ? አሁን ቆይ እንደዚህ ሰራ በነገራችን ላይ ወይ እንደዚህ መስራት አቅቶኝ አይደል? ማንም እኮ ይሰራል። ለምንድነው ነው ማለት ሰራዋለሁ ግን አቅማቸውን በእንደዚህ ነው ምን ያለ ጥርሴ ቢረግፍ እዚህ ጋር በእናትህ ምን ሆነ ነው ወይ ቢረግፍ ትላለህ? ከዚህ በላይ ምንድነው? አገጩ መረግፈል እንዴ? ኧረ ተረጋጉ ወገን። አይታ ሆይ ድረስልኝ። ጆሮ ነው ወላ ታጠባ አይምሮ ሲጋ ተተለተ ማመኑ ራሱ እናቴ ዘለው እዚህ ነው ህይወትን የማያለው። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው ተው እንዴ
አንበሳ ምንም ማለት ነው። ምንም ማለት ነው። አሁን ብቻ ነው የተጎዳው። እንዳመካከሩ አንበሳ ነው። ምንም ማለት ነው። በጣም እያፈነኝ ነው። ምን እሺ፣ እዚህ ሲመለስ ምን እሺ፣ እንደዚህ አይቀባበሉ። Wow, doctor, qué linda me quedó la carita. Puedo respirar mejor. Gracias. ፈጣሪ አለ እንዴ? ምንድን ነው? አልገባኝም። ሲዞር ወርቆ ነው መሰለኝ። ሰውዬው ወርቆ ይመስለኛል። ሾፌሩ ወርዶ ነው። ያው ሾፌሩ ወርዶ ነው ሲታጠፍ። ኦኬ ከኋላ እንደገጨው ማን ባጃጁ ጥፊ ሲል እኮ እሱ በዛኛው በር ወጣ። ለምን አልተገጨም እኮ ባጃጁ አይደል? እና ከዚህ የሚወጣ ነገር የለም። ምንድን ነው? ይኸው ዝም ብለህ ሹፉ። ግጭት አለው እኮ በደምብ። ይኸውልህ ገጨው ተመልሶ ሄደ። ይኸውልህ ገጨው ሲታጠፍ ሹፌሩ በዛ ጋር ወጣ። ነብስን ይማሩ። ምንሽ ነው ማለት ነ አላለ ሰው ግን ሆን ብሎ እንከን ብቻ የሚወጣለ ሰው አለ። ግን ታውቃለህ አይደል? ካንተ ነገር አሁን እኛ ላይ እኮ እንደዚህ ያታቃቅር ያውጡብናል። በኢየሱስ እኛ ላይ ነው ምን ታውቁ ምንድነው ይሄ ሲጀመር ማለት ነው። ግን እኮ ይመስላል እኮ ለ36 አመት በሚጎ እንዲና እንዴ ታስሮ ነው ጀመሪ። አረ ሚጎ እኮ ይቆርጦ ነበር። አይ የምሪ አልተቆረጠ የመካለት ነው የተሰራ። አንዳንድ ዛፋውን የኔ ሸዋ አስረበስ ሲወፍራ ይተታቃል። ኖርማል ያ ነው በቃ። ይዱል ተባለበር ይምሰል Tecnologia. Chamo. Apati. Torwa. ከኋላ ነፍቶ እዚህ ነው ጀርባውን የመጣው ጀርባውን ና ሹፍ ዝም ብለሽ አሁን ጀርባውን ነው ይሰቀበል ለጀቀዳት ነው እንጂ ይሄ በደንብ በስተክል